ዛሬ ማዳም ቤት የሚሰሩ የሁለት ሰራተኞች ጉድ የማዳም ቅመሞች ጉድ ነው ይዤላችሁ የመጣሁት። በዚህቺ በትንሽዬ ነገር በትንሽዬ የድምጽ ካሜራ አማካኝነት ሁሉ ማዳማቸውን ያሙት፣ ያወሩት፣ የበሉት፣ የጠጡት፣ የተኙት ሳይቀር በዚህ ትንሽዬ ካሜራ የድምጽ ካሜራ አሁን ከፋፍቼ አውጥቼ ያሳያችኋለሁ። በዚህቺ ካሜራ ምክንያት ልጆቹ ኦሬዲ አሁን እስር ቤት ገብተዋል ማለት ነው። እና የነገረችኝ አሰሪ ናት የነገረችኝና በሷ በጓደኞቿ ቤት ነው ይሄ ነገር የተፈጠረውና እስቲ ሙሉን ለማዳመጥ ሞክሩና ብዙ የማዳም ቅመሞች ጥንቃቄ እንዲያደርጉ እንዲጠነቀቁ እንጀራቸው ያለ ጊዜ እንዳይቆረጥ እንዲጠነቀቁ ይሄንን ቪዲዮ ላይክ ሰብስክራይብ ስታረጉት ብዙ የማዳም ቅመሞች ጋር ብዙ ሰዎች ጋር ይደርሳል። እባካችሁ ጥንቃቄ አድርጉ። እኔ ይሄንን ነገር መብራት ነው የማታምኑት ነገር ነው። መብራት ነው ወይ ደግሞ ዲኮር ነው ብላችሁ ነው የምታስቡት። በጭራሽ ካሜራ ይሆናል ብላችሁ አጠረጥሩት። የማጠረጥሩት ነገር ነውና ከፍቼ ያሳያችኋለሁ። ይሄንን ቪዲዮ እስከመጨረሻ በማየት ላይክ በማድረግ ሰብስክራይብ በማድረግ ብዙ ልጆች ጋር እንዲደርስ የበኩላችሁን ተወጡ። ብዙ የማዳም ቅመሞች ጥንቃቄ እንዲያደርጉ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የዙዚ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ዩቲዩብ ላይ በጣም ጠፍቻለሁ። አንዳንድ ቋሚ መረጃ ሳይኖረኝ ዩቲዩብ ላይ ቪዲዮ መስራት አልወድም። ወይ የሆነ ጠቃሚ ነገር ይዤ ካልመጣው ወይ የሆነ ለእናንተ የሚሆን የሚጠቅማችሁን ነገር ይዤ ካልመጣው በስተቀር ዩቲዩብ ላይ የሆነ የማይረባ ነገር ይዤ መምጣት አልፈልግም። ያው ትልቅ ቻናል ስለሆነ ማለት ነው። ትልቅ ቻናል ስላችሁ ያው ዩቲዩብ ነው፣ ለዛ ነው። እንግዲህ እንደተለመደው ዛሬ ይዤላችሁ የመጣሁት ምንድነው ሁለት ሰራተኞች አሰሪያቸውን ሲያሙ ምን አሰሪያቸውን ብቻ ባባንም ጨምረው ሰውየውንም ጨምረው ልጆቹንም ጨምረው በቤት ውስጥ እያሙ እየተቀረጸ እንግዲህ ዲኮር የሚመስል ካሜራ የማይመስል መብራት የሆነ ላይት ነው የሚመስለው የሆነ ቦታ ላይ ተሰቅሎ የሆነ ላይት ነገር ነው ወይ ዲኮር ነገር ነው የሚመስለው እንጂ በጭራሽ ካሜራ ነው ብሎ የማይታሰብ ነገር ነው። እና ሶሪ አፍንጫዬ ትንሽ ታፍኗል፣ አየሩ እየተቀየረ ስለሆነ ነውና በዚህ አማካኝነት ዛሬ እስር ቤት ስለገቡ ልጆች ነው እማወራችሁ ማለት ነው። እሺ ልንገራችሁ። ሁለት ሰራተኞች እናትና ልጅ ቤት ይሰራሉ። እናትና ልጅ ቤት ነው የሚሰሩት። ሁልጊዜም የረፍት ቀናቸው ላይ ቅዳሜና እሁድ እናትዮ ቤት ነው የሚሄዱት። ሰራተኛዋ ልጆቹን ይዛ ካሰሪዋ ጋራ እናታቸው ቤት ትልቋ ሴትዮ ቤት ይሄዳሉ። ሲሄዱ እቺ ልጅቷ እንትን ይቀየርባታል፣ የሰራተኛዋ ባህሪ ይቀየርባታል። የሰራተኛዋ መልስ ትመልስላታለች፣ እንደበፊት አይደለችም። በቃ ይሆናል አይደለ የመልስ ምት ምናምን። ከዛ እንዳይገናኙ ተባለ። ሁለቱ እዛ እናትዮ ቤትና እዚህ ልጅቷ ቤት ያሉት ሰራተኛ እንዳይገናኙ ተብሎ እናትየዋ ደግሞ ትልቋ ሴትዮ መፍትሄው ይሄ አይደለም፣ እኔ ትልቅ መፍትሄ አዘጋጅልሻለሁ፣ ሰራተኛሽ ለምን ባህሪዋ እንደተቀየረ በምን ምክንያት እንደሆነች እናጣራለን ብላ ትልቋ ሴትዮ እናትየዋ ለልጇ ትነግራታለች። እንግዲህ እኔ አሰሪ ነገረችኝ ነው የምነግራችሁና ትነግራትና እሺ እንግዲህ ልጅቷ ደግሞ እናቷ መላ እንድትፈጥር ለእናቷ ትተዋለች ሁሉንም ነገር። ከዛ እቺን ሰራተኛ ልጆቹን ይዛ ምን ይዛ ትሄዳለች። ሰራተኞቹ ኩሽና ላይ ተቀምጠው ማዳም አልቀረች፣ ልጆቹ አልቀሩ፣ የማዳም ባል አልቀረ እንክታርገው። መቼ ሐሜት የኛ ነው ቅመሞች ታውቃላችሁ አይደል? ሐሜት በማማት እኛ አንታማ። በተለይ እንደዚህ ማዳሞችን የማዳም ልጆችን ቁርጥም አርገን ከመብላት ይሄ ታወቀ ነገር ነው። ከዛም ቁርጥም አርጋች ልጅ ትበላቸዋለች፣ ይበሏቸዋል፣ ሁለት ይቆረጣጥማሉ። እቺ እናቴ ሆዬ ሽማግሌዋ ይሄ ነገር ልንገር ላሳያቸው አጥቼ ይሄ ነገር አሁን መብራት ነው የሚመስለው። እኔ ራሱ ብዙ ቀን ተፎግሬያለሁ። መብራት ነው የሚመስለው። ይሄውላችሁ የሚጠለበው ከአማዞንም አለ። እኔ ለማየት ስል ብቻ ይሄንን ነገር ከአማዞን ነው ኦርደር ያደረኩት። ካርድ ካላችሁ በካርድ ከአማዞን ኦርደር ማድረግ ትችላላችሁ። ቻርጅ አለው፣ ላይት ነው የሚለው ግን ላይት አይደለም። ላሳያችሁ። ኦሬዲ የራሱ ቻርጅ አለው። አሁን የከፈትኩት ኦሬዲ ወረቀቱ ራሱ ከውስጡ
እንዴት ማለት ይሄ ወረቀቱ አጠቃቀሙ እንዴት እንደሆነ እንዴት እንደሚሰቀል ምናምን እንዴት ቻርጅ እንደምታረጉት ይሄ የሚነበብ ወረቀት ነው ወረቀቱ። ቆንጆ እና ወረቀቱ ይሄ እንዴት አድርጋችሁ አጠቃቀሙን የሚነግራችሁ ወረቀት ነው። ኦኬ ይሄ እንግዲህ ፎቶ ይሄ እንትኑ የካርቶኑ ፎቶ ይሄ ነው። እቃው ትክክለኛ እቃው ደግሞ ይሄ ነው። እዩት፣ ትክክለኛ እቃው ይሄ ነው። አሁን ይሄ ነገር መብራት ወይም ዲኮር ላይት ነው። መስቀያ ያለው ለራሱ የሚሰቀልበት የሆነች ጠፍጣፋ ነገር አለች። እንትን ታዘጋጁና ወስዳችሁ ትሰቅላላችሁ። እና አሁን ይሄ ላይት ነው የሚመስለው እና በቻርጅ ነው የሚሰራው። ይበራል ሁላ። ይኸውላችሁ እኔ ላብራውና ላሳያችሁ። አያችሁ? እዩ፣ ታያችኋል? እንዲህ ነው በቃ ላይት ነው። የሆነ ጨለማ ቦታ ላይ እንዲህ ሲሰቅ አሁን መብራት ስላለ ነው ብዙ የማያበራው። ጨለማ ቦታ ላይ ወስዳችሁ ስትሰቅሉት ቦግ አድርጎ ነው የሚያበራው። በቃ ላይት ነው የምትሉት። እና እቺ እዚህ መብራት ማጥፊያ ያለው ውስጡ ላይ ደግሞ እዚች ጋር መቸረጃና ሜሞሪ መያዣ አለች። እቺ የሚቸረጅበት ነው። ጎን ላይ ደግሞ እቺን የምታክል ትንሽዬ ሜሞሪ የምታስገባ ውስጥ ላይ ማለት ነው። ሜሞሪ የምታስገባ አለች። እዚች ጋር ከጎኑ ያለው መቸረጃ ነው። እዚህ ጋር ደግሞ እንዲሰራ ልክ መብራቱን ማብሪያ ማጥፊያ ነው። እዚች ጋር ገባችሁ አይደለም? እና ይሄ ነገር ለጉሉም ብዬ እኔ ያየሁት ፎቶ ላይ ነበር። እንግዲህ ያየሁት ልጆቹም ሴትዮዋ የሚያሳየችኝ ፎቶ ላይ ነበር። እና እንዴት ነው ምናምን ስልና ይሄ ነገር የምታወሩትን በሙሉ በነገራችን ላይ ማዳሞች ትርጉም ማይተረጉሙ ነው አይደል የሚመስላችሁ? በጣም ነው የሚያስተረጉሙት። አሁን የሰለጠነና የዘመነ ዘመን ላይ ነው ያለነው። ሰዎች ጥንቃቄ አድርጉ። በእርግጥ ካሜራ የሚያስፈራ ነገር አይደለም። ካልሰረቃችሁ፣ ወንጀል ካልሰራችሁ፣ ኃጢአት ካልሰራችሁ የሚያስፈራ ነገር አይደለም። ግን አሁን የሰለጠነ ዘመን ላይ ስላለን የሆነ ነገር አውርቼ አይተረጎምም ብላችሁ አታስቡ። ያወራነው ነገር በሙሉ ትርጉም አለው፣ ይተረጎማል። ስለዚህ ሁላችሁም ጥንቃቄ አድርጉ፣ ሁላችሁም ተጠንቀቁ። ይሄ ነገር በጣም ድምጽ ጥርት አድርጎ ነው ደግሞ የሚያሰማው። ድምጽ ጥርት። አሁን ትንሽ ቻርጅ ነው ያለው። ኦሬዲ ወስጄ እኔ ቻርጀውና እኔ ራሴ እስቲ እንትኑን አያለው ብዬ ነው። እንግዲህ ሰው እንግዲህ አስቡ። አያችሁ በጣም የሚከብድ ነውና ማዳም ቤት ያላችሁ ልጆች ባካችሁ እንድትጠነቀቁ ነው ሁላችሁም። ሶሪ ጋይስ አፍንጫዬ አሁን አየሩ ሲቀየር ትንሽ አፍነኛል። ሁላችሁም ማዳም ቤት ያላችሁ ልጆች ጥንቃቄ አድርጉ። ካሜራ ለምግብ አትፍሩ፣ ብሉ፣ እንክታርጋችሁ ብሉ። የሰው ልጅ ካልበላ አይሰራም። የሰው ልጅ በልቶ ጠጥቶ ነው መስራት የሚችለው። ምግብ ብሉ፣ ችግር የለው። ካሜራ ማትፈሩት በቃ እንዴት ነው? ወንጀል አትስሩ፣ ልጅ አትምቱ። ህፃን ልጅ የሚመቱ ልጆች ሰዎች አሉ። አሁን ህፃን ልጅ የሚመቱ ሰራተኞች አሉ። ልጅ አትምቱ፣ አትስረቁ። በቃ ወንጀል አትስሩ እንጂ ካሜራ ያን ያህል እንደዚህ የተጋነነ የሚፈራ ነገር አይደለም። እና ራሳችሁን ጠብቁ፣ ተጠንቀቁ እንጂ እንድትፈሩ ብዬ አይደለም። እሺ እንድትፈሩ ብዬ አይደለም። ተጠንቀቁ፣ ለምታወሩት ነገር ተጠንቀቁ። እንዴት ነው አሁን እነዚህ ልጆች አምተው መጨረሻ ላይ እንደምትጠፋ ከቤቱ እንደምታስጠፋት እሷ ውጭ ላይ ቃማ እንዳላትና እሷን ማስጠፋት እንደምትችል በጣም ብዙ ነገር ነው ሲያወሩ የነበረው። በጣም ብዙ ነገር ነው ሲያወሩ የነበረው ብላ ነው የነገረች። እንግዲህ አዘሬስ ትነግረኝ። በነገራችን ላይ እኔ ረጅም ጊዜ ስለቆየው እዚህ እንግባባለን ከሴትዮይቱ ጋራ ማለት ነውና እንዴት ልበላችሁ ግብብነት አለን ማለት ነውና እንደምታስጠፋት የምታስጠፋት ቀን ራሱ እንደዚህ ረመዳን ሲደርስ ስራ ስለሚበዛብኝ እንደዚህ ታስወጭኛለሽ፣ ታስጠፍኛለሽ፣ ይሄን አክል ብር ከፍላለሁ። በቃ የሆነ ያወሩት ነገር ሙሉ ነገራቸው እንትን ብሎ ተቀርጾ ተነጋግረው ምን ብለው መጨረሻ ላይ እንግዲህ አስቡ። እነዚህ ልጆች እንጀራቸው ነው የተቋረጠ። እቺ ሴት ከቢሮ ስታመጣ ብር ከፍላ ገንዘብ ከፍላ ነው ያመጣቻት፣ በነፃ አይደለም ያመጣቻት። እና እናንተ ብር አውጥታችሁ ያመጣችሁት ሰራተኛ ልክ ጠፋለሁ ብሎ ሲመካከር እና ምን አስባ ነበር? በጣም ነው እንትን የሚለውና እንድትጠነቀቁ ነው ለእናንተ ላሳያችሁ ነው ይሄንን ነገር ይዤላችሁ የመጣሁት። ጥንቃቄ አድርጉ። ብዙ የማዳም ቅመሞች እንዲያዩትና እንዲጠነቀቁበት ደግሞ እናንተ ይሄንን ቪዲዮ ምንድነው የሚጠበቅባችሁ? ላይክ፣ ሰብስክራይብ፣ ሼር ስታደርጉት ምን ያደርጋል?
ምን ያደርጋል? ሰው ጋር ይደርሳል። ገባችኋል? ሰብስክራይብ ማለት ደግሞ እዚች ጋር ከታች ሰብስክራይብ እምትላለች እቺ ነጯን አጥቁሯት። ነጭ እዚች ጋር ሰብስክራይብ እምትል ጽፍላችኋለሁ እዚች ጋር እሷን አጥቁሯት። እሺ ስለምትከታተሉኝ፣ ስለምትሰጡኝ አስተያየት፣ ስለምታበረታቱኝ በጣም 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 አድርጌ ነው ማመሰግናችሁ። ሁላችሁም በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ ውዶችዬ። መልካም ጊዜ